ፊዚክስ ፍሬሽማን ቻፕተር 1 ላይ ፐርሚላሪስ the word physics comes from the Greek word meaning nature ፊዚክስ የሚለው ቃል ከግሪክ ቃል የመጣ ነው ትርጉሙም ተፈጥሮ ማለት ነው እና today physics is treated as the base for science and have various applications for the ease of life እና የሳይንስ መሰረት ተብሎ ይወሰዳል ፊዚክስ እና የተለያየ አፕሊኬሽንም አለው በህይወት በኖርማል ላይፋችን የምንጠቀመው ብዙ አይነት አፕሊኬሽን አለው physics deals with matter in relation to energy and the accurate measurement of natural phenomena በተለይ ከኢነርጂ ጋር ተያይዞ ያለውን ስለ ማተር የሚያጠና ከኢነርጂ ከጉልበት ጋር ተያይዞ ያለውን ያጠናል እንዲሁም ተፈጥሮን ያጠናል Thus physics is inherently a science of measurement ስለዚህ ፊዚክስ ምንድነው የልኬት ሳይንስ ነው ማለት ነው ከመለካት ጋር ተያይዞ ያለው ነገር ነው በስፋት የሚያጠናው The fundamentals of physics form the basis for the study and the development of engineering and technology የፊዚክስ ዕውቀት ወይንም የፊዚክስ መሰረት ለኢንጂነሪንግ ለቴክኖሎጂ መሰረት ነው ለማጥናት ቤዝ ነው ማለት ነው measurement consists of the comparison of an unknown quantity with known fixed quantity measurement ወይንም ልኬት ስንል የሆነ የማናቀውን ኳንቲቲ በመናቀው ኳንቲቲ ወይንም መጠን መለካት ነው ማናቀው መጠን በመናቀው ማለት ነው the quantity used as the standard of measurement is called unit እና ያ ኳንቲቲን ሜዠር ለማድረግ የምንጠቀመው ስታንዳርዱ ዩኒት ይባላል ለምሳሌ ይሄን ርዝመት መለካት ከፈለገን አናውን ነው አይደል ይሄ ማናቀውን ግን በሆነ ስታንዳርድ ብንለካ ወይንም በሜትር ብንለካ ይሄውን 5 ሜትር ቢሆን ይሄ ሜትር ምንድነው ዩኒት ነው ስታንዳርዱ ያንን ለመለካት የምንጠቀመው የሚያስማማን ነገር በሜትር ከሆነ ያስማማናል እና ይሄ ዩኒት ይባላል For example, a vegetable vendors weighs vegetables in terms of units like kilogram. ክብደትም ደግሞ አለ የቬጅቴብል አትክልት የሚሸጡ ሰዎች ይለካሉ በምን በኪሎግራም ስለዚህ ኪሎግራም ምንድነው ዩኒት ክብደትን ለመለካት ስታንዳርድ ማለት ነው እሺ ፊዚካል ኳንቲቲስ ኤንድ ሜዠርመንት የሚለውን እንይ ፊዚካል ኳንቲቲስ a quantifiable or assignable property ascribed to a particular phenomenon or body physical quantity በምንልበት ጊዜ ለዛ ነገር ወይንም ለዛ ዕቃ ሜዠር ለማድረግ በቁጥር ለማስቀመጥ for instance the length of a rod or mass of a body ለምሳሌ length የሆነን ነገር የሆነን ገመድ ሊሆን ይችላል length ሜዠር ለማድረግ የምንጠቀመው ክብደቱን ሜዠር ለማድረግ የምንጠቀመው ኳንቲፋይ ለማድረግ ወደ ቁጥር ለመቀየር የምንጠቀመው ነው ፊዚካል ኳንቲቲ ስንል measurement is the act of comparing physical quantity with certain standard ነው measurement ስንል ወይንም ልኬት ስንል የሆነን ፊዚካል ኳንቲቲ በሆነ ስታንዳርድ የምንለካበት ወይንም ኮምፔር የምናደርግበት መንገድ ነው Scientists can even make up a completely new physical quantity that has not been known if necessary. እስካሁን እንኳን ያላወቅነውን አዲስ ፊዚካል ኳንቲቲ ሊፈጥሩ ወይንም ሊፈለስፉ ይችላሉ ሳይንቲስቶች አስፈላጊ ከሆነ ማለት ነው የሆነን ነገር ሜዠር ለማድረግ አስፈላጊ ከሆነ እንደ ሁኔታው ዲስከቨር ሊደረግ ወይንም ክሬት ሊደረግ ሊፈጠር ይችላል However, there is a set of limited number of physical quantities of fundamental importance from which all other possible quantities can be derived. ነገር ግን ሊሚትድ የሆኑ ወይንም የተገደቡ ቁጥር ያላቸው ፊዚካል ኳንቲቲዎች አሉ ፈንዳሜንታል የሚባሉ መሰረታዊ የሚባሉ 7 አሉ ሌሎቹ ከዛ የሚቀዱ ሆነው ማለት ነው 7 መሰረታዊ አሉ Those quantities are called basic physical quantities እነዛ ኳንቲቲዎች መሰረታዊ ፊዚካል ኳንቲቲ ስለ ሜዠር የሚጠቅሙ ናቸው ለሜዠርመንት and obviously the others derivatives are called derived physical quantities ስለዚህ
ሌሎቹ ፊዚካል ኳንቲቲዎች ምንድናቸው? ከነሱ የሚቀዱ ናቸው። ስለዚህ ድራይቭድ የሚቀዱ የተቀዱ ፊዚካል ኳንቲቲስ ይባላሉ። እሺ እናያቸዋለን ምን እንደሆኑ። ፊዚካል ኳንቲቲስ፣ ቤዚክ ፊዚካል ኳንቲቲስ ስንል ቤዚክ ፊዚካል ኳንቲቲስ are the quantities which cannot be expressed in terms of any other physical quantity። በሌላ መልክ ማይገለጹ ማለት ነው። በሌላ ኳንቲቲ የማይገለጹ እነዚህ ቤዚክ ይባላሉ፣ መሰረታዊ ይባላሉ። እነሱም ሌንግዝ፣ ማስ፣ ታይም። እንደ ሌንግዝ እንደ ማስ እንደ ታይም ያሉ 7 ዋና ዋና አሉ። በሌላ ዩኒት ወይንም በሌላ ኳንቲቲ አይገለጹም። ድራይቭድ ሲባል ደግሞ የተቀዱ ከምን? ከቤዚክ ፊዚካል ኳንቲቲስ የተቀዱ ናቸው። ድራይቭድ ፊዚካል ኳንቲቲስ that can be are quantities that can be expressed in terms of fundamental quantities። አያችሁ ድራይቭዶችን በምን? በፈንዳሜንታል ወይንም በቤዚኩ ምን ልናደርግ እንችላለን? ልንገልጽ እንችላለን። ለምሳሌ ኤሪያ ስንል ኤሪያ ሌንግዝ ታይምስ ዊድዝ ነው። ሁለቱም ምንድነው? ዩኒቱን ስንወስድ ሌንግዝ ሜትር፣ ዊድዝ ሜትር፣ በሜትር ሊገለጽ ይችላል፣ ሜትር ስኬር። ስለዚህ በምን? ከዚህ ከሜትር ነው የመጣው ከቤዚክ። ቮሊዩም በምንልበት ጊዜ ሜትር ኪዩብ፣ ሜትር 3 ጊዜ ተባዝቶ ከቤዚኩ ከሜትር ከሌንግዝ ነው የመጣው። ዴንሲቲ በምንልበት ጊዜ ማስ ኦቨር ቮሊዩም ነው። ማስ ኦቨር ቮሊዩም። ማስ ምንድነው? ኪሎግራም። ቮሊዩምስ ሜትር ኪዩብ። የት አሉ? ኪሎግራም እዚህ ያለ ማስ ፈንዳሜንታል ላይ፣ ሜትር ኪዩብ ሌንግዝ ውስጥ አለ። ሶ በምን ይገለጻል ማለት ነው? በፈንዳሜንታል ፊዚካል ኳንቲቲ ይገለጻል ድራይቭድ የሚለው። giving numerical values for physical quantities and equations for physical principles allows us to understand nature much more deeply than qualitative descriptions alone። አሁን በፊዚካል ኳንቲቲ ማወቃችን ነገሮችን የበለጠ ዕውቀት ይሰጠናል ማለት ነው። ዝም ብሎ ኳሊቴቲቭ የሆነ ነገር ከሚሰጥ በቁጥር በመናቅበት ጊዜ በፊዚካል ኳንቲቲ በመናቅበት ጊዜ የተሻለ ይሆናል። ያ ማለት በቀላሉ ሰዓቱ ቀን ነው ወይንም ቀን ሰዓት ነው፣ ማታ ሰዓት ነው፣ ጠዋት ነው ከምንል ጠዋት 2 ሰዓት ነው ብንል በፊዚካል ኳንቲቲ ሜዠር ስናደርግ ምን ይሰጠናል ማለት ነው? የበለጠ ሴንስ ይሰጠናል። ዝም ብለን ጠዋት ነው ካልን ጠዋት 1 ሰዓትም 2 ሰዓትም ጠዋት ሊሆን ይችላል። ይሄ ኳሊቴቲቭ ዲስክሪፕሽን ነው። ጠዋት ነው ከሰዓት ነው ካልን ኳሊቴቲቭ ነው። ግን ሰዓቱ 4:40 ነው ብንል ስፔሲፊክ ታይሙን ስናቅ የበለጠ ዲፐር የሆነ ሚኒንግ ይሰጠናል። ኔቸርንም በስርዓት አንደርስታንድ ማድረግ መረዳት እንችላለን። To comprehend these vast ranges, we must also have accepted units in which to express them። ስለዚህ ይህንንም ለመግለጽ ምን ያስፈልገናል? ዩኒት። አሁን እንዳልነው ሰዓትን ለመግለጽ አወርን እንደምንጠቀመው ምን ያስፈልገናል? ዩኒት ያስፈልገናል። We shall find that even in the potentially mundane discussion of meters, kilograms and seconds, a profound simplicity of nature appears። የተለመዱ ነገሮችን እንኳን ስንጠራ በፊዚካል ኳንቲቲ በምንጠራበት ጊዜ ቀለል ይልልናል ማለት ነው። All physical quantities can be expressed as combination of only 7 basic physical quantities። ሁሉም ፊዚካል ኳንቲቲስ በመሰረታዊ በሆኑት በሰባቱ ሊገለጽ ይችላል። ሌላ ሁሉ ድራይቭድ ነው፣ ከሰባቱ ነው የወጣው ሁሉ። 7 ዋና ዋና መሰረታዊዎቹ አሉ። We define a physical quantity either by specifying how it is measured or by stating how it is calculated from other measurements። ፊዚካል ኳንቲቲስ እንዴት ልንገልጽ እንችላለን? በተለካበት፣ እንዴት ተለካ፣ እንዴት ሜዠር ተደረገ፣ ወይንም ደግሞ እንዴት ከሌሎች ተወሰደ ብለን መለካት እንችላለን። For example, we might define distance and time by specifying methods for measuring them። ለምሳሌ ርቀትን መለካት ከፈለግን ወይንም ታይምን መለካት ከፈለግን ለመለካት የሚያስፈልጉ ዘዴዎችን እንጠቀማለን። such as using a meter stick and stopwatch። አሁን ዲስታንስን ለመለካት ብትር ወይንም የሜትር ብትር እንጠቀም እንችላለን፣ ርዝመት ያለው ማለት ነው። ስቶፕዋችን ደግሞ ስንጠቀም ታይምን ለማሳየት እንጠቀማለን፣ ሰዓትን ስቶፕዋችን ተጠቅመን።
then we could define average speed by stating that it is calculated as the total distance traveled divided by time of travel። ከዛስ ፍጥነትን በምን ልንገልጽ እንችላለን? ፍጥነትን ቶታል ዲስታንስ ፐር ታይም ብለን ያንን ዲስታንስ በምን ያህል ጊዜ ውስጥ ምን ያህል ጊዜ ፈጀበት ያንን ዲስታንስ ለመጓዝ ማለት ነው ፍጥነት ብለን ከምን አንፃር ከዲስታንስ እና ከታይም አንፃር እንገልጸዋለን ማለት ነው አንዱን በሌላው። measurement of physical quantities are expressed in terms of units። ያው ፊዚካል ኳንቲቲ ምን አለው? ዩኒት አለው ብለናል እና ስታንዳርዳይዝድ የሆነ ቫልዩ አለው ማለት ነው። ያው ለምሳሌ for example the length of a race which is physical quantity can expressed in units of meters። ሌንግዝ ርዝመት በምን ሊለካ ይችላል? በምን ዩኒት? በሜትር ዩኒቱ ነው ይሄ። for sprinters or kilometers for distance runner ረዘም ሲልስ ወደ ኪሎ ሜትር። ያው ኪሎ ሰፋ ጠበብ ማድረግ ነው ግን ዋናው ምንድነው? ስታንዳርዱ ኤስአይ ዩኒቱ ሜትር ነው። ኪሎ ሜትር፣ ሚሊሜትር፣ ሴንቲሜትር የሚሉት ፕሪፊክሶች ሊገቡ ይችላሉ። without standardized units it would be extremely difficult for scientists to express and compare measured values in meaningful way። ግን አሁን የሚያስማማ ስታንዳርድ የሆነ ነገር ባይኖር አሁን ርዝመትን አንዱ ሀገር በስንዝር ሚለካ ቢሆን አንዱ ሀገር በእርምጃ ቢለካ አንዱ ደግሞ በቃ እንደዛ በፈለገው ሚለካ ቢሆን የሚያግባባ ኮማን የሆነ ነገር ከሌለ ከባድ ነው ለሳይንቲስቶች። አሜሪካ ያለ ሳይንቲስት አለ፣ ካናዳ ያለ አለ፣ አፍሪካ ውስጥ ያለ አለ፣ ሊግባባ አይችልም። ግን ስታንዳርድ ከተሰጠ ሜትር ከተባለ 1 ሜትር አውስትራሊያም 1 ሜትር ነው፣ አይቀየርም፣ ይገባዋል። ሌላ ሀገር ያለ ሳይንቲስት 10 ሜትር ብለህ ስትነግረው 10 ሜትር ምን እንደሆነ ይረዳል ማለት ነው። ስለዚህ ሚኒንግፉል የሆነ ትርጉም እንዲሰጥ ያደርጋል ስታንዳርድ መኖሩ። ኤስአይ ዩኒትስ ቤዚክ ኤንድ ዲራይቭድ ዩኒትስ። ኤስአይ ዩኒት ኢዝ the abbreviation for international system of units። ይሄ ኤስአይ የሚባለው ኢንተርናሽናል ሲስተም ኢንተርናሽናል የሚለውን ፕሪፊክስ የወሰደ ነው። and is the modern form of metric system finally agreed upon at the 11th international conference of weight and measures። እና ይሄ ዘመናዊው የመለኪያ ወይንም የልኬት ሲስተም ነው። በ11ኛው ዓለም አቀፍ ኮንፈረንስ ላይ የጸደቀ ማለት ነው ወይንም ስምምነት ላይ የተደረሰበት በ1960 ስምምነት ላይ የተደረሰበት ነው። ኢንተርናሽናል ነው። This system of units is now being adopted throughout the world and will remain the primary system of units of measurements። ይሄ ሲስተም በዓለማችን ላይ አሁን ሁሉም የሚጠቀመው ነው በዓለም ደረጃ ማለት ነው እና ይሄ ስምምነቱ ይቆያል በዓለም ደረጃ። SI system possesses features that make it logically superior to any other system and it is built upon 7 basic quantities and their associated units። SI ሲባል ከሌሎቹ ምን ያደርገዋል ማለት ነው? ከፍ ያደርገዋል። ምንድነው SI ዩኒት ሲባል? ለምሳሌ ሌንግዝ ሜትር፣ ሌንግዝ በምንድነው? በሜትር ሲባል በቃ ከፍ ያደርገዋል። ሌሎች እኮ ሜዠርመንቶች አሉ። ሌንግዝ በስንዝር አለ፣ በፊት አለ፣ በተለያዩ መንገዶች አሉ። ሌንግዝ ግን ሜትር ዓለም አቀፍ ስለሆነ ሱፒሪየር ያደርገዋል፣ ከሌላው የበለጠ ያደርገዋል። ማስ ስንል አሁን ፓውንድ አለ ሌሎች የሚመዝኑበት እና ሌላም ዩኒት አለው። ግን ኪሎግራም ኤስአይ ነው፣ ዓለም አቀፍ ነው። ዓለም አቀፍ ማህበረሰቡ የተስማማበት ነው። እና ከነዚህ ሰባት ቤዚክ ኳንቲቲዎች የሚባሉት እንደዚህ ናቸው ሰባቱ። ሌላው ከዚህ ነው የሚወጣው፣ ከዚህ ነው ድራይቭድ የሚደረገው። ሰባቱ ሌንግዝ፣ ማስ፣ ታይም፣ ቴምፕሬቸር፣ ኤሌክትሪክ ካረንት፣ አማውንት ኦፍ ሰብስታንስ እና ሉሚኒየስ ኢንተንሲቲ። ሌንግዝ ርዝመት ነው፣ ሲምቦሉ ኤል ነው ለሌንግዝ የምንጠቀመው። ዩኒቱ ምንድነው? በሜትር እንለካለን። ስለዚህ ዳይሜንሽኑ ኤል ነው። ማስ ሲምቦሉ ኤም ነው፣ ዳይሜንሽኑ ኤም ይባላል። ዩኒቱ ኪሎግራም ነው። ታይም ቲ ነው ሲምቦሉ፣ ዩኒቱ ምንድነው? ሰከንድ፣ በሰከንድ ነው
ዓለም አቀፍ ስምምነት ያለው። ካልኩሌሽን ስንሰራም ብዙ ጊዜ የምንጠቀመው ሰከንድ ነው። ታይም ካፒታል ቲ እንገልጸዋለን። ቴምፕሬቸር ቲ በዳይሜንሽኑ በቴታ ይገለጻል። ሲምቦሉ ካፒታል ቲ ነው። ዳይሜንሽኑ በቴታ ይገለጻል። ዩኒቱ ከልቪን ነው። ሌሎችም አሉ፣ ዲግሪ ሴልሺየስ፣ ዲግሪ ፋራናይት፣ ግን አሁን ኤስአይ ዓለም አቀፍ ዩኒቱ ከልቪን ነው። ኤሌክትሪክ ካረንት ደግሞ አለ። ይሄ አምፒር ነው። ኤሌክትሪክ ካረንት አይ ነው ሲምቦሉ፣ አይ ነው ዳይሜንሽኑ። አማውንት ኦፍ ሰብስታንስ በሞል ነው የሚገለጸው። በሆነ ሰብስታንስ ውስጥ ያለ መጠን በሞል ኬሚስትሪ ላይ እናውቀዋለን ብዙ ጊዜ። ዳይሜንሽኑ ስሞል ኤል አይ ቲንክ። ሉሚነስ ኢንተንሲቲ ይሄ ደግሞ ካንዴላ ነው ዩኒቱ በኤፍ፣ ዳይሜንሽኑ ደግሞ በጄ ይገለጻል ማለት ነው። እነዚህ ሰባቱ መሰረታዊ ናቸው። መሰረታዊ ኳንቲቲስ ቤዚክ ፊዚካል ኳንቲቲስ ይባላሉ። ሌሎቹ ድራይቭድ ኳንቲቲስ ናቸው። ለምሳሌ ፎርስን ስናይ ፎርስ ማለት ፎርሙላው ምንድን ነው? ፎርስ ማለት ማስ ታይምስ አክሰለሬሽን ነው። ማስ ሲባዛ አክሰለሬሽን። ወደ ምን እንቀይረዋለን? ወደ ስታንዳርድ ወደ ፈንዳሜንታሉ እንቀይራለን። ማስ ያው ፈንዳሜንታል ላይ ያለ ዩኒቱም ወይንም ዳይሜንሽኑም ኤም ነው። ታይምስ አክሰለሬሽን ደግሞ እንደገና ይተነተናል። አክሰለሬሽን ማለት ቬሎሲቲ ፐር ታይም ነው። ቬሎሲቲ ኦቨር ታይም ነው። ስለዚህ ቬሎሲቲ ኦቨር ታይም። ስለዚህ ታይም ላይ ምን ላይ መጣን? ስታንዳርድ ላይ መጣን ማለት ነው። ቤዚክ ላይ መጣን። ቬሎሲቲዋ ግን ስቲል ትተነተናለች። ቬሎሲቲ ማለት ዲስታንስ ኦቨር ታይም ነው አሁን። ስለዚህ ዲስታንስ ምንድን ነው? ሜትር ወይንም ሌንግዝ የምንለው ሌንግዝ፣ ታይም ያው ታይም አለ። ስለዚህ ሌንግዝ ኦቨር ታይም። ስለዚህ ፎርስ ማለት ምንድን ነው? ማስ አለ ኤም ታይምስ ቬሎሲቲ፣ ሌንግዝ ኦቨር ታይም አለ ኦቨር ታይም። ይሄ ታይም ከታይም ጋር ይባዛል። ማስ ሌንግዝ ኦቨር ታይም ስኬር ይሆናል። ስለዚህ ማስ ሌንግዝ ኦቨር ታይም ስኬር ወደ ላይ ሲመጣ ቲ ዘ ፓወር ኦፍ ኔጌቲቭ 2 ይመጣል። አያችሁ አይደል? ፎርስን በምን ገለጽን? በቤዚኮቹ። ከቤዚኮች ማስ ሌንግዝ ታይም፣ ማስ ሌንግዝ ታይም ከቤዚኮች ነው ድራይቭድ ነው የሆነው። ለዚህ ነው ድራይቭድ ነው ያልነው። ዩኒቱ ኒውተን ነው። ዳይሜንሽኑ ግን ማስ ሌንግዝ ኦቨር ታይም ስኬር። ማስ ማለት ዩኒቱን ብንጽፍ ኪሎግራም፣ ሌንግዝ ሜትር ኦቨር ታይም ስኬር ሰከንድ ስኬር። ኪሎግራም ሜትር ፐር ሰከንድ ስኬር ነው ዩኒቱ። ሶ ሌላ ሁሉም ስፒድ ሜትር ፐር ሰከንድ ነው። ሜትር ፐር ሰከንድ። ፕሬሸር ፓስካል ነው። ፕሬሸር ማለት ፎርስ ኦቨር ኤሪያ ነው። ፎርስ ኦቨር ኤሪያ። ፎርስን አየን እዚህ ጋር ኪሎግራም ሜትር ፐር ሰከንድ ስኬር ነው። ኪሎግራም ሜትር ፐር ሰከንድ ስኬር ኦቨር ኤሪያስ ሜትር ስኬር ነው። ስለዚህ አንዱ ሜትር በአንዱ ሜትር ይጠፋል። ኪሎግራም ኦቨር ሰከንድ ስኬር ኦቨር ሜትር ይሆናል። ስለዚህ ኪሎግራም ፐር ሜትር ሰከንድ ስኬር ይሆናል። ወይንም ኪሎግራም ኦቨር ያሉት ወደ ላይ ሲመጡ ሜትር ዘ ፓወር ኦፍ ኔጌቲቭ 1 ሰከንድ ዘ ፓወር ኦፍ ኔጌቲቭ 2 ይሆናል። አያችሁ? ድራይቭድ ነው። ድራይቭድ ተቀርቶ ነው። ኮንቨርዥን ኦፍ ዩኒትስ measurements of physical quantities are expressed in terms of units which are standardized values። ያው ፊዚካል ኳንቲቲ በዩኒት እንደሚገለጽ አይተናል። ያም ስታንዳርድ ነው። በዓለም አቀፍ ደረጃ የተስማሙበት ስታንዳርድ ነው። to convert a quantity from one unit to another multiply by conversion factors። አሁን ኮንቨርት ማድረግ እንችላለን። አንድ ዩኒት ወደ ሌላ ለመቀየር በኮንቨርዥን ፋክተር ማብዛት ነው። ከዛ ካንስል የሚደረግ ነገር አለ። ካንስል ማድረግ ይቻላል። ለምሳሌ ሌንግዝን ተመልከቱ። ኢንችን ወደ ሜትር መቀየር እንችላለን። ኢንችን ወደ ሜትር ለመቀየር መጀመሪያ አንድ ኢንች ስንት ሜትር ነው የሚለውን ማወቅ አለብን። አንድ ኢንች ስንት ሜትር ነው? 0.0254 ሜትር ነው። 0.0254 ሜትር ነው። ስለዚህ ሁሌ ኢንችን ወደ ሜትር ለመቀየር የተሰጠነን ኢንች በስንት እናበዛለን?
በ0.0254 እናበዛለን። ፉት ሲሰጠን ያንን ፉት በዚህ ስናበዛ ሜትር ይሰጠናል። ማይል ሲሰጠን ያንን ማይል በ1609 ስናበዛ ሜትር ይሰጠናል። ማይል ወደ ሜትር፣ ፉት ወደ ሜትር አለ። ስለዚህ መጀመሪያ ልኬቱን ማወቅ ነው ኮንቨርት ለማድረግ። ፓውንድን ወደ ኪሎግራም ለመተካት 1 ፓውንድ ስንት ኪሎግራም ነው? በነገራችን ላይ የፓውንድ ዩኒት ኤልቢ ነው። ኤልቢ ስታዩ ፓውንድ ነው። ፓውንድን ወደ ኪሎግራም ለመቀየር ፓውንዱን በስንት ማብዛት ነው? በዚህን ያህል ቁጥር ማብዛት። ቶንን ወደ ኪሎግራም ለመቀየር 1 ቶን ስንት ኪሎግራም ነው የሚለውን ማወቅ አለብን። 1 ቶን 1000 ኪሎግራም ነው። ስለዚህ ቶንን በዛ ማብዛት እና ሁሉም የየራሱ ቁጥር አለው ማለት ነው። ኮንቨርሽን ዩኒት ለምሳሌ በኤግዛምፕል እንይ። ሌንግዝ 0.02 ኢንች ነው። 0.02 ኢንች ሌንግዝ አለ። ካን ቢ ኮንቨርትድ ኢንቱ ኤስአይ ዩኒት ኢን ሜትርስ። ወደ ሜትር መቀየር ፈልግን። 0.02 ኢንች ኢንችን ወደ ሜትር ነው ለመቀየር የፈለግነው። ስለዚህ መጀመሪያ ምን 1 ኢንች ስንት ሜትር ነው? 1 ኢንች እዚህ እንዳየነው 0.0254 ሜትር ነው ከሆነ እዚህ የተሰጠን 0.02 ኢንች ስንት ሜትር ይሆናል? ፒ እንበለው። ከዛ ምን እናደርጋለን? ክሪስ ክሮስ እናደርጋለን። ፒ ሲባዛ 1 ኢንች ፒ ኢንች ይሆናል። ኢኳል ቱ 0.02 በዚህ ይባዛል 0.02 ምን ኢንች ሲባዛ 0.0254 ሜትር ይሆናል። አሁን እኛ የፈለግነው ምንድነው? ፒን ነው አይደል? በሜትር ፒን ለማግኘት ኦቨር 1 ኢንች ኦቨር ኢንች ስናደርግ እዚህ ኢንች በኢንች ይጠፋል፣ ፒ ይቀራል። ፒ ኢኳል ቱ እዚህም ኢንች በኢንች ይጠፋል 0.02 ሲባዛ 0.0254 0.000508 ምን ሜትር ነው። ስለዚህ 0 በሳይንቲፊክ ኖቴሽን መጻፍ ይቻላል። 0.000508 እቺን ነጥብ ወደዚህ ማምጣት ሳይንቲፊክ ኖቴሽን ሲባል 5.08 እንዲሆን ማድረግ ነው። ታይምስ እቺ ነጥብ አይደል ወደዚህ ሄደችው ስንት ስቴፕ ነው? 1 2 3 4 ስቴፕ። 4 ስቴፕ ስለሆነ 10 ዘ ፓወር ኦፍ ወዴት ወደ ራይት ነው 4 ስቴፕ ይሄን ወደ ራይት ከሄድን ኔጌቲቭ ነው የምናደርገው። ኔጌቲቭ 4 ሜትር ሶ በዚህ ቀየርም ማለት ነው 5.08 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 4 ሜትር። ይሄን ደግሞ ወደ ሌላ ዩኒት መቀየር እንችላለን። ወደ ሚሊሜትር መቀየር ይቻላል። ሚሊሜትር ማለት 10 ዘ ፓወር ኦፍ ኔጌቲቭ 3 ማለት ነው። ስለዚህ እዚህ ጋር 10 ዘ ፓወር ኦፍ ኔጌቲቭ 4 ሚሊዮን እሱ ማለት 10 ዘ ፓወር ኦፍ ኔጌቲቭ 3 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 1 ነው ሜትር። ሚሊ ማለት ነው። ይሄ 10 ዘ ፓወር ኦፍ ማይነስ 4 ማለት 10 ዘ ፓወር ኦፍ ማይነስ 1 ማይነስ 3 ማይነስ 4 ስለሆነ እዚህ ማን አለ 5.08 ታይምስ 10 ዘ ፓወር ኦፍ ማይነስ 1 ታይምስ 10 ዘ ፓወር ኦፍ ማይነስ 3 ያለ ይሄ ምን ይሆናል? 5.08 ታይምስ 10 ዘ ፓወር ኦፍ ማይነስ 1 ታይምስ 10 ዘ ፓወር ኦፍ ማይነስ 3 ሚሊ ሜትር ይሆናል። 10 ዘ ፓወር ኦፍ ማይነስ 1 ማለት ደግሞ 0.1 ነው። 0.1 ከዚህ ጋር ሲባዛ 0.508 ይሆናል። ምን ሚሊ ሜትር። በሚሊ ሜትር ሲገለጽ እንደዚህ ነው። ሌላ ይሄን በማይክሮ መግለጽ ከፈለግን 5.08 ታይምስ 10 ዘ ፓወር ኦፍ ማይነስ 4 ሚለው ሜትርን ወደ ማይክሮ ሜትር መቀየር ከፈለግን ማይክሮ ማለት 10 ዘ ፓወር ኦፍ ማይነስ 6 ማለት ነው። ሶ እዚህ ጋር 10 ዘ ፓወር ኦፍ ማይነስ 4 ሚለውን በ10 ዘ ፓወር ኦፍ ማይነስ 6 ለመግለጽ ከፈለግን እንዴት እንጽፋለን? 10 ዘ ፓወር ኦፍ ማይነስ 4 ማለት 10 ዘ ፓወር ኦፍ ማይነስ 6 ታይምስ 10 ዘ ፓወር ኦፍ 2 ነው። ለምን? ፓወሩ ይደመራል ቤዙ ተመሳሳይ ከሆነ ማይነስ 6 ፕላስ 2 ማይነስ 4 ስለሚሆን ሶ እኛ ማይነስ 6 1 ስለፈለግን ነው። ስለዚህ ይሄ ሲጻፍ 5.08 ታይምስ 10 ዘ ፓወር ኦፍ 2 ታይምስ 10 ዘ ፓወር ኦፍ ማይነስ 6 ሜትር ብለን መጻፍ እንችላለን። እኛችኛዋ ፓርት 10 ዘ ፓወር ኦፍ ማይነስ 6 ምትለው ማይክሮሜትር ስለሆነች ሶ እዚህ 10 ስኬር አለ። 10 ስኬር ማለት 100 ሲባዛ 5.08 508 ማይክሮ ሜትር መሆን ይችላል።
ሶ በፈለግነው ዩኒት መቀየር መጻፍ እንችላለን። ለምሳሌ ሆንዳ ፊት ዌይት አባውት ዌይት አለ እዚህ ጋር 2500 ምን ኤልቢ ፓውንድ ነው ብለናል። ኢትስ ኢኩቫለንት ቱ ማስ ይሄን ወደ ኪሎግራም ለመቀየር ይሄን ፓውንድ ምን እናደርጋለን? መጀመሪያ 1 ፓውንድ 1 ኤልቢ ስንት ኪሎግራም ነው የሚለውን እናውቃለን። ስንት ኪሎግራም ነው ፓውንድ? 0.4536 ነው። 0.4536 ኪሎግራም ከሆነ እዚህ የተሰጠን 2500 ፓውንድ 2500 ኤልቢ ስንት ይሆናል? ፒ እንበለው። ስንት ኪሎግራም ክሪስ ክሮስ እናደርግ ፒ ታይምስ 1 ፒ ፓውንድ ይሆናል ኢኳል ቱ 2500 ፓውንድ ሲባዛ 0.4536 ኪሎ ግራም። ሶ ፒን ለማስቀረት ኦቨር ፓውንድ ስናደርግ ፓውንድ በፓውንድ ይጠፋል። ስለዚህ ፒ ምን ይሆናል? 2500ን በዚህ ስናበዛ 1134 ምን ኪሎ ግራም። ሶ 2500 ፓውንድ 1134 ኪሎ ግራም ነው። የኮማን ኢትዮጵያን ሲቲስ ስፒድ ሊሚት ኢዝ 30 ኪሎ ሜትር ፐር አወር። በኢትዮጵያ የፍጥነት ሊሚት ኮማን በከተማዎች ውስጥ የሆኑ ተሽከርካሪዎች መንዳት ያለባቸው 30 ኪሎ ሜትር ፐር አወር ነው ፍጥነቱ። ዋት ኢዝ ዘ ስፒድ ኢን ማይልስ ፐር አወር? ይሄን በማይልስ ፐር አወር ቀይሩ ብንባል ምንድነው የሚሆነው? 30 ኪሎ ሜትር ፐር አወር ወደ ምን ዳሽ ማይልስ ፐር አወር። ሶ እዚህ ጋር አወሩ እንዳለ ሆኖ ኪሎ ሜትርን ወደ ማይል ቀይሮ ነው። መጀመሪያ 1 ኪሎ ሜትር ስንት ማይል ነው የሚለውን ማወቅ አለብን። 1 ኪሎ ሜትር ስንት ማይል ነው? እዚህ በተሰጠን ኪሎ ሜትርን ወደ ማይል ለመቀየር ሌንግዝ እዚህ ሜትር ነው። ማይልን ወደ ሜትር ለመቀየር 1 ማይል ስንት ሜትር ነው? 1609 ሜትር ነው። 1 ማይል 1609 ሜትር ከሆነ አሁን እዚህ የተሰጠን ግንኙነት ማይል ከሜትር ጋር ነው አይደል? እዚህ ያለን ግን ኪሎ ሜትር ነው። ይሄን በሜትር እንጻፍ እስኪ። 1 ኪሎ ሜትር ስንት ሜትር ነው? ኪሎ ማለት 1000 ነው። 1000 ሜትር ነው። ሶ 1 ኪሎ ሜትር 1000 ሜትር ከሆነ ይሄን 1000 ሜትር ወደ ማይል እንቀይር። 1000 ሜትር ስንት ማይል ይሆናል? ፒ እንበለው። ሶ ክሪስ ክሮስ እናርግ። ፒ ታይምስ 1609 ሜትር ሲባዛ ፒ ኢኳል ቱ 1000 ሜትር ጊዜ 1 ማይል 1 ማይል። ሶ ፒ እንዲቀር ኦቨር 1609 ሜትር ኦቨር 1609 ሜትር። ይሄ በዚህ ይጠፋል። ፒ ምን ይሆናል? ፒ ኢኳል ቱ ሜትር በሜትር ይጠፋል። 1000 ሲካፈል ለ1609 0.62 ምን በማይል በኩል አይደል? ማይል ስንት? 1000 ሜትር ፒ 0.62 ማይል ነው። 1000 ሜትር ስንት ኪሎ ሜትር ነው? 1 ኪሎ ሜትር። በሌላ ቋንቋ 1000 ሜትር ወይንም 1 ኪሎ ሜትር 0.62 ማይል ነው ማለት ነው። ሶ ወደዚህ እንምጣ። 1 ኪሎ ሜትር 0.62 ማይል ከሆነ እዚህ ጋር ስንት ኪሎ ሜትር ነው ያለው? 30 ኪሎ ሜትር ስንት ማይል ይሆናል? ፒ እንበል። ክሪስ ክሮስ እናድርግ። ፒ ጊዜ 1 ኪሎ ሜትር ፒ ኪሎ ሜትር ኢኳል 30 ኪሎ ሜትር ሲባዛ 0.62 ማይል ይሆናል። ስለዚህ ፒ እንዲቀር ኦቨር ኪሎ ሜትር እናድርግ። ኪሎ ሜትር ይጠፋል። ፒ ኢኳል ኪሎ ሜትር በኪሎ ሜትር ጠፋ። 30 ጊዜ 0.62 18.6 ምን ማይል ስንት? 30 ኪሎ ሜትሩ 18.6 ማይል ይሆናል።
ስለዚህ 30 ኪሎ ሜትር ፐር አወሩ 18.6 ማይልስ ፐር አወር ይሆናል ማለት ነው። በቀላሉ እንደዚህ መቀየር ቻልን። How many cubic meters are in 250,000 cubic meters? ምን ያህል ኪዩቢክ ሜትር አለ በዚህ ኪዩቢክ ሴንቲሜትር ውስጥ? ያ ማለት ኪዩቢክ ሜትር ማለት ሜትር ኪዩብ አለ በምን ያህል? በ250,000 ሴንቲሜትር ኪዩብ ውስጥ። የተፈለገው ምንድነው? 250,000 ሴንቲሜትር ኪዩብ ዳሽ ሜትር ኪዩብ ይሆናል የተፈለገው። ስለዚህ አሁን በሴንቲሜትር ኪዩብ እና በሜትር ኪዩብ መሃል ያለውን ግንኙነት ማወቅ አለብን። 1 ሴንቲሜትር ኪዩብ ምን ያህል ሜትር ኪዩብ ይሆናል? ወደ ኪዩቡ ከመምጣታችን በፊት በሴንቲሜትር እና በሜትር መሃል ያለውን ግንኙነት እናውራ። እንደምናውቀው 1 ሜትር ማለት 100 ሴንቲሜትር ነው። 1 ሜትር 100 ሴንቲሜትር ነው። ስለዚህ 1 ሴንቲሜትር ስንት ሜትር ይሆናል? ክሪስ ክሮስ እናርግ። ፒ ታይምስ 100 ሴንቲሜትር ታይምስ ፒ ኢኳል ቱ 1 ሴንቲሜትር ጊዜ 1 ሜትር ይሆናል። ፒን ለማግኘት ኦቨር 100 ሴንቲሜትር ኦቨር 100 ሴንቲሜትር። ይሄ በዚህ ይጠፋል። ፒ ምን ይሆናል? ሴንቲሜትር በሴንቲሜትር ሲጠፋ 1 ጊዜ 1 ኦቨር 100 ሜትር ይሆናል። 1 ኦቨር 100 ማለት ፒ ኢኳል ቱ 10 ዘ ፓወር ኦፍ -2 እንደማለት ነው። 100 ወደ ላይ ሲሄድ 100 10 ስኩዌር ነው። 10 ስኩዌር ወደ ላይ ሲሄድ 10 ዘ ፓወር ኦፍ -2 ሜትር ነው። ምን 1 ሴንቲሜትር 1 ሴንቲሜትር 10 ዘ ፓወር ኦፍ -2 ሜትር። ይሄንን ያዝ። ይሄን ይዘን ወዴት እንምጣ? ወደዚህ እንምጣ። 1 ሴንቲሜትር ኪዩብ ዳሽ ሜትር ኪዩብ ይሆናል። 1 ሴንቲሜትር 10 ዘ ፓወር ኦፍ -2 ሜትር ከሆነ 1 ሴንቲሜትር ኪዩብ ስንት ይሆናል? ምን ማድረግ ነው? 1 ሴንቲሜትር ኪዩብ ማለት ይሄ ኪዩብ ሲሆን ማለት ነው። ይሄም ኪዩብ ይሆናል። 1 ሴንቲሜትር ኪዩብ ሆነ። ከምን ጋር? ይሄን ኪዩብ ስናደርግ 10 ዘ ፓወር ኦፍ -3 ከ-2 ጋር 10 ዘ ፓወር ኦፍ -6 ይሆናል። ሜትር ኪዩብ ኪዩቡ ለሁለቱም ይሆናል። ስለዚህ 1 ሴንቲሜትር ኪዩብ ስንት ሜትር ኪዩብ ነው? 10 ዘ ፓወር ኦፍ -6 ሜትር ኪዩብ ነው። እሺ መጣን። 1 ሴንቲሜትር ኪዩብ 10 ዘ ፓወር ኦፍ -6 ሜትር ኪዩብ ከሆነ እዚህ ምንድነው 250,000 ሴንቲሜትር ኪዩብን አይደል ቀይሮ የተባለው? 250,000 ሴንቲሜትር ኪዩብ ስንት ሜትር ኪዩብ ይሆናል? ፒ ክሪስ ክሮስ እናደርግ። ፒ ታይምስ 1 ሴንቲሜትር ኪዩብ ፒ ሴንቲሜትር ኪዩብ ይሆናል ኢኳል ቱ 250,000 ሴንቲሜትር ኪዩብ ታይምስ 10 ዘ ፓወር ኦፍ -6 ሜትር ኪዩብ። እሺ ፒ እንዲቀር ኦቨር ሴንቲሜትር ኪዩብ ይሆናል። ሴንቲሜትር ኪዩብ ይጠፋል፣ እዚህም ይጠፋል። ፒ ምን ይሆናል? 250,000 ሲባዛ 10 ዘ ፓወር ኦፍ -6 250,000 ማለት ምን ማለት ነው? ነጥብ ወደዚህ ብናመጣ 2.5 ሲባዛ ከየት ነው ነጥብ? ከውጪ ነው የመጣ። ከውጪ 1 2 3 4 5 ስቴፕ 10 ዘ ፓወር ኦፍ 5ቱን ስቴፕ ወደ ሌፍት ስለሄድን +5 ነው የምናደርገው። ወደ ራይት ከሄድን -5 ነው የምናደርገው። ታይምስ እዚህ ጋር 10 ዘ ፓወር ኦፍ -6 ሜትር ኪዩብ አለ። እሺ 10 ነው። 10 ቤዙ 10 ከሆነ 10 አድርገን ከተባዙ ምን እናደርጋለን? ፓወሩ ይደማመራል። 5 ሲቀነስ 6 10 ዘ ፓወር ኦፍ -1 ይሆናል። 2.5 ሲባዛ 10 ዘ ፓወር ኦፍ -1 ሜትር ኪዩብ 10 ዘ ፓወር ኦፍ -1 ማለት 0.1 ማለት ነው። 2.5 ሲባዛ 0.25 ምን ሜትር ኪዩብ። ማን 250,000 ሴንቲሜትር ኪዩብ 0.25 ሜትር ኪዩብ ነው። ቀይረን
The average body temperature of a house cat is 101.5 ዲግሪ ፋራናይት። ሃውስ ካት የድመት የሰውነቷ ሙቀት አቨሬጅ ቦዲ ቴምፕሬቸር ስንት ነው? 101.5 ዲግሪ ፋራናይት ነው። ዲግሪ ከላይ ነው የምትጻፈው። what is this temperature in celsius? ይሄ በሴልሺየስ ዳሽ ሴልሺየስ ይሆናል። ሰው ማወቅ ያለብን በፋራናይት እና በሴልሺየስ መሃል ያለውን ግንኙነት ነው። ወደዚህ እንመጣለን። እዚህ ጋር ፋራናይትን ወደ ሴልሺየስ ለመቀየር ፋራናይት ፋራናይት ከተሰጠን ፋራናይት -32 ታይምስ 5/9 ፕላስ 273 ነጥብ ያ ማለት 5/9 ታይምስ ዲግሪ ፋራናይት -32 ይሄ ሴልሺየስ ማለት ነው። ዲግሪ ሴልሺየስ ኢኳል ቱ እስከዚህ 273 ከደመረን ወደ ከልቪን ለመቀየር ነው። ግን ሴልሺየስ ማለት ከልቪን ማለት ሴልሺየስ ፕላስ 273 ነው። ሴልሺየስ ማለት ደግሞ ፋራናይት -32 ታይምስ 5/9 እንደማለት ነው። ስለዚህ 5/9 ታይምስ ዲግሪ ፋራናይት -32 እንደማለት ነው። ዲግሪ ሴልሺየሱን ማግኘት እንችላለን። ዲግሪ ሴልሺየስ ኢኳል ቱ 5/9 ታይምስ ዲግሪ ፋራናይቱ ስንት ነው? 101.5 ሲቀነስ 32 ከ101.5 32 ስንቀነስ 69.5 ይሆናል። ይሄ በ5/9 ይሄ ማለት በ5 አባዝተን ለ9 ማካፈል 69.5 ሲባዛ 5 347.5 ነው። ኦቨር ይሄን ለ9 ስናካፍል 38.6 ዲግሪ ሴልሺየስ ይሆናል። ይሄ ሲቀየር 38.6 ዲግሪ ሴልሺየስ